ሰላም እንደምን ቆይታችኋል? የጌታ ሰላምና ጸጋ እንዲበዛላችሁ እመኛለሁ። ዛሬ በድጋሚ ተገናኝተናል። እግዚአብሔር አምላክ ስሙ የተባረከ ይሁን። በአገር ውስጥም ከአገርም ውጭም ያላችሁ የጌታ ቤተሰቦች ይህንን ቪዲዮ እንግዲህ በዚህ ትምህርት የእግዚአብሔር አምላክ አልፎ የሚናገረውን የልቡን ሐሳብ ለመማር እግዚአብሔር አምላክ ከሰጣችሁ ሰዓት ቆርሳችሁ እግዚአብሔር አምላክ ከዚህ ቪዲዮ በኩል አልፎ የሚናገረውን ነገር ለመስማት ጊዜ ይሰጣችሁ ያላችሁ የጌታ ቤተሰቦች በእያላችሁበት የጌታ ሰላምና ጸጋ እንዲበዛላችሁ እመኛለሁ። እግዚአብሔር አምላክ ፈጽሞ ይባርካችሁ። መጽሐፍ ቅዱሳችን ሲናገር እግዚአብሔር በአንድም በሌላ መንገድ ይናገራል፣ ሰው ግን አያስተውልም ይላልና እግዚአብሔር በአንድም በሌላ መንገድ ይናገራል። ስለዚህ በዚህ ቪዲዮ በኩል እግዚአብሔር አምላክ የሚናገራቸው አንዳች መልካም ነገር እንዳለ አምናለሁ። ስለዚህ በዚህ ቪዲዮ ላይ የሚተላለፈውን መልእክት አንዴ ዛሬ ብቻ ሳይሆን በተከታታይነት እንድትካፈሉ፣ እንድትባረኩ፣ እንድትታነጹበትም እንድጠቅማችሁ ለዚህ ዩቲዩብ አካውንቴ እንግዳ የሆናችሁ ሰዎች ከታች በኩል ሰብስክራይብ የሚለው ምልክት በመንካት በተከታታይነት ይህ ትምህርት ወደ እናንተ እንዲደርስ ይህንን እንድታደርጉ በጌታ ፍቅር አሳስባችኋለሁ። እግዚአብሔር አምላክ ዘመናችሁን ይባርክ። ይህንን ትምህርት ተምራችሁ ተካፍላችሁ ከተባረካችሁና ከታነጻችሁ ሌሎች ወንድሞቻችሁም ደግሞ እንዲባረኩ ለሌሎችም ደግሞ ሼር እንድታደርጉ በጌታ ፍቅር ላሳስባችሁ ወዳለሁ። ቀጥታ ባለፈው ከጀመርነው ትምህርት የቀረውን ሐሳብ ዛሬ አብረን እንቀጥላለን። ባለፈው እንግዲህ እግዚአብሔርን በመፍራት ስለመኖር አንስተን ነበረ። ይህንን ትምህርት እንግዲህ መማር ከጀመርንበት ጊዜ ጀምሮ እግዚአብሔርን መፍራት የሚለውን ትምህርት ነው የጀመርነው። እግዚአብሔርን በመፍራት ውስጥ ያለውን እውነት ነው እየተካፈልን ያለነው። ቀጥልን ባየነው ክፍል እግዚአብሔርን በመፍራት ስለመኖር በስፋት አንስተናል። እንግዲህ ባለፈው ስለዚህ ሐሳብ ስንነጋገር እንግዲህ የቀረውን ቀጣይ ሐሳብ ዛሬ ደግሞ በድጋሚ እንካፈላለን። ባለፈው ጊዜ እግዚአብሔርን በመፍራት መኖር የሚለውን ሐሳብ ሲያነሳ ትንሽ ለማስታወስ ያክል እንደውም ደግሞ እናንተ በስፋት በዩቲዩብ ውስጥ ገብታችሁ ይህንን ሐሳብ ማግኘት ትችላላችሁ። እግዚአብሔርን በመፍራት መኖር ብለን ስንል በመጽሐፍ ቅዱሳችን ውስጥ ያለውን የእግዚአብሔርን ሐሳብ አንብበን ነበር። ምሳሌ ምዕራፍ 3 ቁጥር 17 ላይ ቀኑን ሙሉ እግዚአብሔርን በመፍራት ኑሩ የሚለውን ቃል መሰረት በማድረግ እግዚአብሔርን በመፍራት ስለመኖር እግዚአብሔርን በመፍራት ውስጥ ስላለ አኗኗር አንስተን በስፋት ለመነጋገርና ለመማማር ሞክረን ነበር። እግዚአብሔር ከዛ በኩል አልፎ ብዙ እንደባረካችሁ እንደተጽናናችሁ ተስፋ አደርጋለሁ። ገብታችሁ ቪዲዮን ያልተካፈላችሁ ገብታችሁ መካፈል ትችላላችሁ። እግዚአብሔርን በመፍራት መኖር ይሄንን የሚያስተምረንም የእግዚአብሔር ቃል ነው። አንድ ክርስቲያን አንድ አማኝ እግዚአብሔርን በመፍራት እንዲኖር መጽሐፍ ቅዱስ ያዛል። እግዚአብሔርን በመፍራት እንዲኖር እግዚአብሔርን በመፍራት ህይወት ውስጥ እንዲመላለስ የእግዚአብሔር ቃል አንድን ክርስቲያን ያዛል። እና እግዚአብሔርን በመፍራት እንዴት ነው የምንኖረው? እግዚአብሔርን መፍራት እንዴት በህይወታችን ይገለጣል የሚለውን ነገር በስፋት ለማንሳት ሞክረን ነበር። በእያንዳንዱ በምናደርገው ተግባር ሁሉ እያንዳንዱን ድርጊት እግዚአብሔርን እየፈራን መፈጸም እንዳለብን ለምሳሌ ያክል ካነሳናቸው ሐሳቦች መካከል አንዱ በእያንዳንዱ ቀን መጽሐፉ እንዳዘዘን ሙሉ ቀን እግዚአብሔርን በመፍራት ኑሩ ብሎ ቀኑን እንዳለየ ሁሉ ሁሉ ጊዜ በሁሉም ቀን እግዚአብሔርን በመፍራት መውጣት፣ እግዚአብሔርን በመፍራት መግባት፣ እግዚአብሔርን በመፍራት መመላለስ እንዳለብን ካነሳን በኋላ እግዚአብሔርን ስንበላም ስንጠጣም እግዚአብሔርን መፍራት እንዳለብን፣ እግዚአብሔር የሚከብረውን መመገብ፣ እግዚአብሔር የማይከብረውን አለመመገብ፣ እግዚአብሔር የሚከብረውን መጠጣት፣ እግዚአብሔር የማይከብረውን አለመጠጣት፣ እግዚአብሔርን በመፍራት ሁሉን ማድረግ እንዳለብን ባለፈው ጊዜ ይህንን ሐሳብ አንስተናል። ቀጥለን በምንበላው በምንጠጣው ቀጥለን ደግሞ በምንለብሰው እግዚአብሔር እንግዲህ ኑሩ ብሎ መጽሐፍ ቅዱስ ሲያዘን በኑሮ ውስጥ ከምንፈጽመው ተግባር በአኗኗር ውስጥ ከምንፈጽመው ተግባር አንዱ አመጋገብ ነው። ሁለተኛ መልበስ አለባበሳችን ነው። በአለባበሳችን እግዚአብሔርን በመፍራት መኖር እንዳለብን ቀጥለንም ደግሞ ስንናገር በንግግራችን እንግዲህ አንድ ሰው በአንድ ቀን ውስጥ ሲኖር ከሚፈጽመው ተግባር አንዱ ንግግር ነው። በንግግሩ ቀኑን ሙሉ እግዚአብሔርን በመፍራት መናገር አለበት። ሃሌሉያ! ክብር ለኢየሱስ ይሁን። ሲናገር እግዚአብሔርን በመፍራት መናገር እንዳለበት ባለፈው ጊዜ አንስተናል። ቀጥለን በስራ ቦታና በስራችን
እግዚአብሔርን መፍራት እንዳለብን ተነጋግረናል። ስንሰራ እግዚአብሔርን እየፈራን መስራት፣ በተሰማራንበት ቢሮ፣ በምንሰራበት ቦታ፣ በየትኛውም ቦታ ሊሆን ይችላል እግዚአብሔርን በመፍራት መስራት። የመንግስት ባለስልጣን ሊኖር እንችላለን፣ አስተማሪዎች፣ ነጋዴዎች ሊኖር እንችላለን፣ አገልጋዮች ሊኖር እንችላለን። በየትኛውም በስራ መስካችን እግዚአብሔርን በመፍራት መስራት እንዳለብንና እግዚአብሔርን በመፍራት እየሰራን መኖር እንዳለብን ባለፈው ጊዜ ይህንን አንስተናል። በቤተክርስቲያን ውስጥ ስናገለግል በአገልግሎታችን በድፍረት አይደለም ወይ አገልጋዮች ስለሆንን ወይም ቸርች ውስጥ ስላደግን ወይ መድረክ አካባቢ ስላደግን በድፍረት ሳይሆን በፈራሃ እግዚአብሔር ልክ እንደ ኤሊ ልጆች በድፍረት አይደለም። የኤሊ ልጆች ውስጥ እግዚአብሔርን የመፍራት ህይወት እንዳልነበረ መጽሐፍ ቅዱስ ሲናገር እግዚአብሔርን አያውቁም ነበር ይላል። የኤሊ ልጆች ምናምንቶች ነበሩልና ቀጥሎ እግዚአብሔርን አያውቁም ነበር ይላል። እንግዲህ እግዚአብሔርን ያላወቀ ሰው እግዚአብሔርን አይፈራምና የኤሊ ልጆች ደፋሮች ነበሩና በቤተ ክርስቲያን ውስጥ ስናገለግል በአገልግሎታችን ሰባኪዎች፣ አስተማሪዎች ሊኖር፣ ነቢያቶች ሊኖር እንችላለን። የተለያየ የጸጋ ስጦታ ያለን ሰዎች፣ ዲያቆናቶች፣ ዘማሪያን፣ ሰባኪዎች፣ የተለያየ የመዝሙር አገልግሎት ያለን ሰዎች፣ መዝሙር መሪዎች ሊኖር እንችላለን፣ ሙዚቃ ተጫዋቾች ሊኖር እንችላለን። በተለያየ ዘርፍ የምናገለግል ሰዎች ሊኖር እንችላለን። ማንን እየፈራን? እግዚአብሔርን እየፈራን ማገልገል እንዳለብን ባለፈው ጊዜ ይህንን አንስተናል። በትዳራችን ውስጥ እግዚአብሔርን በመፍራት መኖር እንዳለብን፣ በትዳራችን እግዚአብሔርን በመፍራት የተቃኘ መሆን እንዳለበት፣ እግዚአብሔርን በመፍራት በትዳራችን ውስጥ መኖር እንዳለብን ባለፈው ጊዜ ይህንን ሐሳብ በስፋት አንስተናል። ስለዚህ በንግድ ቦታ በእያንዳንዱ ተግባራችን ማንን በመፍራት መኖር? እግዚአብሔርን በመፍራት መኖር። መቼ? ሁል ጊዜ። የት? በሁሉም ቦታ። በየትኛው ሰዓት? በሁሉም ሰዓት። በየትኛው ቀን? በሁሉም ቀን። እስከ መቼ? እስከ ህይወት መጨረሻ፣ እስከ ህይወት ዘመናችን ማለቂያ ድረስ እግዚአብሔርን በመፍራት መኖር እንዳለብን ባለፈው በስፋት ተነጋግረናል። ዛሬ ከዛ ቀጥለን የምናነሳው ሐሳብ እግዚአብሔርን በመፍራት የኖሩ ሰዎችን ጥቂት ሰዎችን ለእናንተ አካፍላችኋለሁ። እግዚአብሔርን በመፍራት የኖሩ ሰዎች። በዚህ እግዚአብሔርን በመፍራት መኖር በሚለው ሐሳብ ስር እግዚአብሔርን በመፍራት የኖሩ ሰዎችን ማወቃችንና ስለነርሱ መማራችን እግዚአብሔርን የመፍራት ህይወታችን እንዲጨምር አቅማችን እንዲጎለብት አቅም ስለሚሰጠን እግዚአብሔርን በመፍራት የኖሩ ሰዎችን ጥቂት ሰዎችን ስለነዚህ ሰዎች አነሳለሁ። ክብር ለአምላካችን ለእግዚአብሔር ይሁን። በመጽሐፍ ቅዱሳችን ውስጥ እንግዲህ እግዚአብሔርን እየፈሩ የኖሩ ሰዎች አሉ። በመጽሐፍ ቅዱሳችን ውስጥ እግዚአብሔርን እየፈሩ የኖሩ እድሜያቸውን እግዚአብሔርን በመፍራት ህይወት ውስጥ የተመላለሱ፣ ይህ ማለት ድካም እንከን አልነበራቸውም ማለት ሳይሆን በዘመናቸው ግን ሃሌሉያ እግዚአብሔርን በመፍራት እድሜያቸውን ለመጨረስ የቆረጡ፣ ለዓለም የማይመች ህይወት የኖሩ፣ ለእግዚአብሔር የሚመች ህይወት ግን የኖሩ፣ ራሳቸውን ለማስከበር ሳይሆን እግዚአብሔርን ለማስከበር የኖሩ፣ ዓለምን የጠሉ በዓለም የተጠሉ በእግዚአብሔር ዘንድ ግን የከበሩ ሰዎች፣ በዘመናቸው እግዚአብሔርን የሚፈራ ትውልድ በሌለበት ዘመን እግዚአብሔርን የፈሩ ሃሌሉያ! እንዴት የተባረካችሁ ሰዎች ናችሁ! ይሄንን ትምህርት የምትማሩ ሰዎች እግዚአብሔርን የሚፈራ ትውልድ በሌለበት ዘመን እግዚአብሔርን የፈሩ ትውልድ እግዚአብሔርን መፍራት ባቆሙበት ዘመን እግዚአብሔርን በመፍራት ህይወት ውስጥ የተመላለሱ፣ እግዚአብሔርን በመፍራት የወጡ፣ እግዚአብሔርን በመፍራት የገቡ፣ እግዚአብሔርን በመፍራት የተመላለሱ ሰዎች ክብር ለኢየሱስ ይሁን። በመጽሐፍ ቅዱስ ውስጥ የመጀመሪያ ሰው አብርሃም እግዚአብሔርን የሚፈራ የእምነት ሰው ነበር። እግዚአብሔርን በመፍራት እያንዳንዱን ነገር የሚያደርግ፣ እግዚአብሔርን በመፍራት እያንዳንዱን ተግባር የሚፈጽም፣ እድሜውን እግዚአብሔርን በመፍራት ኖሮ የጨረሰ ሰው እንዴት መታደል መሰላችሁ! እግዚአብሔርን በመፍራት መኖር እንዴት አይነት በረከት ነው! እንዴት አይነት ስኬታማነት ነው! እግዚአብሔርን በመፍራት መኖር፣ እግዚአብሔርን በመፍራት መመላለስ። አብርሃም እግዚአብሔርን በመፍራት ኖረ። መጽሐፍ ቅዱሳችን ስለ አብርሃም በዘፍጥረት መጽሐፍ ምዕራፍ 22 ቁጥር 12 ላይ እንደዚህ የሚል ቃል አለ። ዘፍጥረት ምዕራፍ 22 ቁጥር 12 ላይ እንዲህ የሚለውን ቃል እናገኛለን። እንደዚህ ይላል፣ በጌታ ስም አነባለሁ የእግዚአብሔርን ቃል። ዘፍጥረት መጽሐፍ ምዕራፍ 22 ቁጥር 12 እርሱም
እነሆ አለኝ። እርሱም በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታድርግበት፣ አንድ ልጅህን ለእኔ አልከለከልክምና እግዚአብሔርን የምትፈራ እንደሆነ አሁን አውቄሃለሁ። ክብር ለኢየሱስ ይሁን። ደግሜ ያነባለሁ ይሄን ክፍል ጮክ ብላችሁ ስሙኝ። እርሱም እነሆኝ አለ። አብርሃምን እግዚአብሔር ሲጠራው ማለት ነው። እነሆኝ አለ። በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታድርግበት፣ አንድ ልጅህን ለእኔ አልከለከልህምና እግዚአብሔርን የምትፈራ እንደሆነ አሁን አውቄያለሁ። አያችሁ፣ አብርሃም እግዚአብሔርን በመፍራት ክፍል 1 ላይ እንደተመለከትነው እግዚአብሔርን የመፍራት ማንነትና ሕይወት አንዱ መገለጫ እግዚአብሔርን መታዘዝ ነው ብለናል። እግዚአብሔርን በመታዘዝ አብርሃም ልጁን ለመሰዋት ወደ ሞሪያ ተራራ ልጁን እንጨትና ቢላዋ ይዞ ያንን ረጅም መንገድ ወደ ሞሪያ ተራራ ሄደው በዛ በሞሪያ ተራራ እንደደረሱ አብርሃም እንጨት ረብርቦ ልጁን አስሮ በእንጨቱ ላጋድሞ ከሰገባው ቢላዋውን አንስቶ በልጁ አንገት ላይ ለማረድ ለመሰዋት እጁን ሲዘረጋ ከሰማይ የመጣው ድምጽ ነው አሁን ያነበብኩት። ከእግዚአብሔር ዘንድ ለአብርሃም የመጣ ድምጽ ምን የሚል? በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታድርግበት፣ ይህንን በማድረግህ እኔን የምትፈራኝ ሰው መሆኔን አይቻለሁ። ክብር ለእግዚአብሔር ይሁን። እግዚአብሔርን በመፍራት የኖረ ሰው አብርሃም እግዚአብሔርን ለመፍራት የጨከነ እግዚአብሔርን የመፍራት ሕይወት ዋጋ የሚያስከፍል ሕይወት ነው። እግዚአብሔርን የመፍራት ሕይወት ዋጋ የሚያስከፍል ብዙ ምቾቶቻችንን እንድንተው ከሆነ ከምቾት ቀጠና ከምቾት ዞን እንድንወጣ የሚያደርግ ሕይወት ቢሆንም በረከትና እረፍት ደስታና ሰላም ያለበት ሕይወት። አብርሃም በዘመኑ እግዚአብሔርን በመፍራት የኖረ ሰው ነበር። አንድ መልእክት አለኝ። ይሄንን ቪዲዮ ለምትከታተሉ ለጌታ ቤተሰቦች በሀገርም ውስጥም በሀገርም ውጭም ያላችሁ አገልጋዮች፣ መሪዎች፣ ወጣቶች፣ እህቶቼ፣ ወንድሞቼ፣ እናቶቼ በጌታ በኢየሱስ ክርስቶስም በዚህ አጋጣሚ ለእናንተ ጸልያለሁ። የቀረው የእናንተ እድሜ 40 ሚሆን 50 ሚሆን 60 ሚሆን 100 ዓመትም ይሁን ግን የቀረው የእናንተ እድሜ እግዚአብሔርን በመፍራት ይጠናቀቅ። እግዚአብሔርን በመፍራት ይለቅ። እግዚአብሔርን በመፍራት ሕይወት የምትወጡ የምትገቡ እግዚአብሔር ያድርጋችሁ በጌታ በኢየሱስም። ልክ እንደ አብርሃም ቆራጥ የሆነ ሕይወት ልክ እንደዚህ አይነት ሕይወት እንኳን በሕይወታችሁ ባይገጥማችሁም በየትኛውም በሕይወት ጎዳናችሁ እግዚአብሔርን በመፍራት ሕይወት ውስጥ እንድትኖሩ እግዚአብሔር አቅምና ብርታትን ይስጣችሁ። የጌታ ቤተሰቦች እግዚአብሔርን መፍራት እንዴት መታደል ነው! አብርሃም እግዚአብሔርን ይፈራ ነበር። ልንገራችሁ አንድ ምስጢር። አብርሃም ስኬታማ የመሆኑ ምስጢር፣ ፍሬያማ የመሆኑ ምስጢር፣ አንድ ሰው ሆኖ ሕዝብ የመሆኑ ምስጢር አንደኛ መታዘዙ ነው። እግዚአብሔርን መፍራቱ ነው። እግዚአብሔርን ፈራ። ይገርማችኋል። ገና እንኳን እግዚአብሔር አብርሃምን ሲጠራው አብርሃምን እግዚአብሔር ና አለ እኮ፣ እሺ ብሎ መጣ። ውጣ አለ እኮ፣ ወዴት ነው የሚወጣ አላለም። ወጥቶ ሄደ። ለምን? እግዚአብሔርን ስለሚፈራው። አሁን ይሄን ትምህርት እየተማራችሁ እያለ በጌታ በኢየሱስም እግዚአብሔርን የመፍራት አቅም ከትላንት በላይ በጌታ በኢየሱስም በእናንተ ውስጥ ላይ ይጨምር። እግዚአብሔርን እየፈራ የኖረ ሰው ነበር። ሁለተኛ እግዚአብሔርን በመፍራት ሕይወት ውስጥ ከኖሩ ሰዎች መካከል ሁለተኛ ኖህ ነው። ኖህ እንግዲህ በእምነት ተምሳሌት የሆነ ኖህ በብዙ አይነት መንገድ ለትውልድ ዛሬም ላለ ትውልድ ምሳሌ የሚሆን ሰው ነው ኖህ። መጽሐፍ ቅዱሳችን ስለ ኖህ በዕብራውያን መጽሐፍ ላይ ሲናገር ምዕራፍ 11 ቁጥር 7 ላይ ስትመለከቱ በጣም አስደናቂ ነገር በዕብራውያን መጽሐፍ ምዕራፍ 11 ቁጥር 7 ላይ ስለ ኖህ ሲናገር የእግዚአብሔር ቃል በዕብራውያን መጽሐፍ ምዕራፍ 7 ላይ እንደዚህ ይላል። ቁጥር ምዕራፍ 11 ቁጥር 7 ላይ እንደዚህ ይላል። አነባለሁ። የእግዚአብሔር ቃል እንደዚህ ነው የሚለው።
ኖህ ገና ስለማይታየው ነገር ተረድቶ ይላል። ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ። በዚህም ዓለምን ኮነነ፣ በእምነትም የሚገኘውን ጽድቅ ወራሽ ሆነ ይላል። ክብር ለኢየሱስ ይሁን። አያችሁ፣ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ። ይገርማቸዋል። ኖህ የኖረበት ዘመን ትውልድ እግዚአብሔርን መፍራት የተወበት ዘመን ነው። ትውልድ እግዚአብሔርን ከመፍራት ሕይወት የራቀበት ዘመን ነው። ወንዱ ሴቱ፣ ትልቁ ትንሹ እግዚአብሔርን ከመፍራት ሕይወት በራቁበት ዘመን እግዚአብሔርን የፈራ ሰው ነበር ኖህ። በዚህ አጋጣሚ አንድ መልእክት ለእናንተ እናገራለሁ። በዚህ ትውልድ መካከል እግዚአብሔርን በመፍራት ሕይወት የምትመላለሱበት አቅም እግዚአብሔር ይስጣችሁ። ለነም ለእናንተም እግዚአብሔር ይጨምርልን በጌታ በኢየሱስም። በዚህ ትውልድ መካከል እግዚአብሔርን በመፍራት ሕይወት ውስጥ ልክ እንደ ኖህ እግዚአብሔርን በመፍራት ውስጥ የምንመላለስበትን አቅምና ጸጋ እግዚአብሔር ይጨምርልን። ሃሌሉያ። ኖህ ማንን ፈራ? እግዚአብሔርን ፈራ። እግዚአብሔርን በመፍራት ሕይወት ውስጥ ተመላለሰ። እግዚአብሔርን በመፍራት ሕይወት ውስጥ ወጣ ገባ። እግዚአብሔርን በመፍራት ሕይወት ውስጥ ተመላለሰ። በመጽሐፍ ቅዱሳችን ውስጥ እግዚአብሔርን በመፍራት ሕይወት ውስጥ ከኖሩ ሰዎች መካከል አንዱ ኖህ ነው። እግዚአብሔርን በመፍራት መኖር። እስቲ ይህንን ቪዲዮ የምትመለከቱ የጌታ ቤተሰቦች ቀኝ እጃችሁን ልባችሁ ላስቀምጡና እግዚአብሔርን በመፍራት ይኖራለሁ በሉ። እግዚአብሔርን በመፍራት ይኖራለሁ። ክብር ለኢየሱስ ይሁን። ኖህ እግዚአብሔርን በመፍራት የኖረ ሰው፣ እግዚአብሔርን በመፍራት የተመላለሰ ሰው ነበር። እግዚአብሔርን በመፍራት ሕይወት ውስጥ መመላለስ ዋጋ ሊያስከፍል ይችላል። እግዚአብሔርን በመፍራት ሕይወት ውስጥ መመላለስ በትውልድ እንድንጠላ እንድንገፋ ሊያደርግ ይችላል። ነገር ግን በረከት አለው። ይገርማቸዋል። ኖህ እግዚአብሔርን በመፍራት ሕይወት ውስጥ መኖሩ፣ እግዚአብሔርን በመፍራት ውስጥ ሕይወት ውስጥ መመላለሱ ከጥፋት ለማምለጥ ከዛ ከሞት ለማምለጥ ምክንያት ሆነለት። ኖህ እግዚአብሔርን በማይፈራ ትውልድ መካከል እግዚአብሔርን ፈራ። እግዚአብሔርን ያልፈራ ትውልድ ሲጠፋ እግዚአብሔርን በመፍራት ከጥፋት ያመለጠ ሰው። እግዚአብሔርን ባለመፍራት ውስጥ ያለው ፍርድ ትውልድ ሲካፈል እግዚአብሔርን ባለመፍራት ውስጥ ከሚመጣ ፍርድ ካመለጠ ሰው መካከል ኖህ አንዱ ሰው ነው። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔርን እየፈራ ቤተሰቡን ያዳነ ሰው ነው። እግዚአብሔርን እየፈራ ራሱን ያዳነ ሰው ነው። ዛሬ በዚህ ሰዓት መልእክት አለኝ። እግዚአብሔርን እየፈራችሁ ራሳችሁን አድኑ። በዚህ ዘመን ሃሌሉያ፣ እግዚአብሔርን እየፈራችሁ ራሳችሁን አስመልጡ። የኔ ወንድም ሌላ ሰው እግዚአብሔርን አልፈራም ብለህ አንተ አትቀላቀል። የኔት እሷ እግዚአብሔርን አትፈራም ብለሽ ከሷ ጋር አትቀላቀይ፣ አትደባለቂ። እግዚአብሔርን ፍሪ፣ እግዚአብሔርን ፍራ። እግዚአብሔርን እንፍራና ከፍርድ እናምልጥ፣ ከጥፋት እናምልጥ፣ ከሞት እናምልጥ። እግዚአብሔርን አለመፍራት ጥፋት አለው። እግዚአብሔርን አለመፍራት ሞት አለው። እግዚአብሔርን አለመፍራት ውርደት አለው። እግዚአብሔርን አለመፍራት ውድቀት አለው። ኖህ ግን እግዚአብሔርን በመፍራት ከውርደት ያመለጠ፣ እግዚአብሔርን በመፍራት ከውድቀት ያመለጠ፣ እግዚአብሔርን በመፍራት ሕይወት በመኖር ከሞት ያመለጠ፣ እግዚአብሔርን በመፍራት ሕይወት ውስጥ በመኖር ከጥፋት ያመለጠ ሰው ነው። እግዚአብሔር አምላካችን ስሙ የተባረከ ይሁን። እግዚአብሔርን በመፍራት ሕይወት ውስጥ ስትኖሩ፣ እግዚአብሔርን በመፍራት ሕይወት ውስጥ ስትወጡና ስትገቡ እግዚአብሔር ከሞት ከጥፋት እግዚአብሔር ከሌለበት ሕይወትና ማንነት ከኪሳራ ማንነት እግዚአብሔር ያስመልጣቸዋል። በመጽሐፍ ቅዱሳችን ውስጥ እግዚአብሔርን በመፍራት ከኖሩ ሰዎች መካከል ደግሞ በሶስተኛ ደረጃ ዛሬ ለእናንተ የሚያነሳላችሁ ኢዮብ ነው። ኢዮብ እግዚአብሔርን በመፍራት የኖረ ሰው ነው። መጽሐፍ ቅዱስ ስለ ኢዮብ ሲናገር በኢዮብ መጽሐፍ ምዕራፍ 1 ቁጥር 1 ላይ እንደዚህ የሚለውን ቃል እናነባለን። እንደዚህ ይላል የእግዚአብሔር ቃል። ኢዮብ መጽሐፍ ምዕራፍ 1 ከቁጥር 1 ላይ እንደዚህ ይላል። በሙሉ አነባለሁ፣ ጮክ ብላችሁ እንድትሰሙ በጌታ ፍቅር እየጠየቅኩኝ። ኢዮብ ምዕራፍ 1 ቁጥር 1 ላይ ዖፅ በሚባል ሀገር ስሙ ኢዮብ የተባለ አንድ ሰው ነበር ይላል። አንድ ሰው ነበር። ያም ሰው ፍጹምና ቅን፣ እግዚአብሔርን የሚፈራ
ከክፋትም የራቀ ነበረ ይላል። ክብር ለኢየሱስ ይሁን። ዖፅ በሚባል ምድር በዛ ሀገር በዛ ከተማ አንድ ሰው ነበረ ይላል መጽሐፍ ቅዱስ። እንግዲህ በዛ ምድር ላይ አንድ ሰው አይደለም ያለው፣ በጣም ብዙ ሰው ነበር። ነገር ግን እግዚአብሔርን የሚፈራ አንድ ሰው። ይገርማቸዋል። ባለፈውም ዘመን አሁን ባለንበትም ዘመን እግዚአብሔርን የሚፈሩ ሰዎች ቁጥራቸው ብዙ አይደሉም። እግዚአብሔርን የሚፈሩ ሰዎች ቁጥራቸው በጣም ትንሽ ነው። እግዚአብሔርን የሚፈሩ ሰዎች በሰፈራችን ላይ ቁጥራቸው ትንሽ ነው። እግዚአብሔርን የሚፈሩ ሰዎች በቤተ ክርስቲያን ውስጥ ቁጥራቸው ትንሽ ነው። እግዚአብሔርን በመፍራት የሚወጡ የሚገቡ የሚያገለግሉ የሚሰሩ የሚሰማሩ የሚገቡ ሰዎች ቁጥራቸው ትንሽ ነው። በዚህ ቦታ የምንረዳ ይሄንን ነው። በዛ ምድር ላይ እግዚአብሔርን የሚፈራ አንድ ሰው ነበረ ይላል። እግዚአብሔር አምላክ እርሱን በመፍራት ይባርካችሁ። በዚህ ዘመን በዚህ እጅግ በጣም ክፉ በሆነ በዚህ ዘመን አመፃ ከቀን ወደ ቀን ከጊዜ ወደ ጊዜ የክፋት የእርኩሰት ብዛት እያየለ ባለበት በዚህ ዘመን በጌታ በኢየሱስም እግዚአብሔርን በመፍራት ሕይወት ውስጥ የምትመላለሱበትን አቅም እግዚአብሔር ከቀን ወደ ቀን በጌታ በኢየሱስም ለናንተ ይጨምርላችሁ። ክብር ለኢየሱስ ይሁን። ኢዮብ እግዚአብሔርን በመፍራት ኖረ። እግዚአብሔርን በመፍራት ሕይወት ውስጥ ተመላለሰ። እግዚአብሔርን በመፍራት ሕይወት ውስጥ ያሳለፈ ሰው ነበር። በጣም የሚገርመኝ በኢዮብ ምዕራፍ 1 ቁጥር 1 ላይ ያለው ሐሳብ እየገረመኝ፣ ምዕራፍ 1 ቁጥር 8 ላይ ያለው ደግሞ እጅግ በጣም ነው የሚያስደንቀኝ። በጣም ይገርማል። ላንብበው። ምዕራፍ 1 ቁጥር 8 ላይ ያለውን ሐሳብ እንደዚህ ይላል። እግዚአብሔርም ሰይጣንን ይላል፣ እግዚአብሔር ሰይጣንን በውኑ ባሪያዬን ኢዮብን ተመለከትከውን? በምድር ላይ እንደ እርሱ ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም ይላል። እንዴት ያስደንቃል የእግዚአብሔር ቃል! በውኑ ባሪያዬን ኢዮብን ተመለከትከውን አለ እግዚአብሔር። ለሰይጣን ነው እግዚአብሔር እያወራ ያለ። ምን አለው? በምድር ላይ አለ። የት? በዛ ዖፅ በሚባል ምድር ላይ እንደርሱ ፍጹምና ቅን እግዚአብሔርን የሚፈራ ከክፋትም የራቀ ሰው የለም። በጣም የሚገርም ነው። እግዚአብሔር ለሰይጣን እየነገረው ነው፣ በዚህ ምድር ላይ እኔን የሚፈራኝ ሰው እንደ ኢዮብ ያለ ሌላ ሰው የለም ብሎ እግዚአብሔር ለሰይጣን ነገረው። እኔን የሚፈራኝ ሰው ይኸው ኢዮብ፣ እኔን የሚፈራኝ ሰው። እረ እግዚአብሔር በእናንተ ይታመንባችሁ። እረ እግዚአብሔር በእናንተ ይታመንባችሁ። እግዚአብሔር ማን ነው እኔን የሚፈራኝ ብሎ ቢፈልግ በጌታ በኢየሱስም ይሄንን ትምህርት የምትማሩ የጌታ ቤተሰቦች እግዚአብሔር እናንተን ያገኛችሁ። ያንን ኢዮብን በዖፅ ምድር በዛ ከተማ እንዳገኘ ሁሉ እናንተ በምትኖሩበት ከተማ፣ እናንተ በምትኖሩበት ምድር፣ እናንተ በምትኖሩበት ሰፈር እግዚአብሔር እርሱን የሚፈሩ ሰዎችን ቢፈልጋቸው እግዚአብሔር እናንተን ያገኛችሁ። ክብር ለኢየሱስ ይሁን። እንዴት መታደል ነው እግዚአብሔርን መፍራት! ያን እግዚአብሔርን በመፍራት የሚኖረውን ሰው ሰይጣን ቢፈትነውም ግን ለሰይጣን ያ ሐሳቡ እንዳይሳካለት ሰይጣን እስከ መጨረሻ እንዳይሳለቅበት እግዚአብሔር አምላክ በኢዮብ ላይ ያለውን ማንነት ለሰይጣን ከተናገረ በኋላ ኢዮብ ምንም ያክል ቢፈተንም ከዛ ፈተና ግን እግዚአብሔር ኢዮብን እርሱን የፈራውን ሰው እርሱን እየፈራ እስከ መጨረሻ የኖረውን ሰው ባለቤቱ እንኳን ሞተ። ለምን አንተ ምትሞት ከሆነ እግዚአብሔርን ተሳድበ እግዚአብሔርን ተራግመ ለምን አትሞትም? እስካሁን ፍጹምነትን ይዛል፣ እስካሁን ቅንነትን ይዛል፣ እስካሁን እግዚአብሔርን መፍራትን ይዛል። እግዚአብሔርን ተሳድብና ሙት ባለችው ጊዜ እንኳን ኖ አለ። እግዚአብሔርን እስከ ዕለተ ሞቴ እፈራለሁ፣ እግዚአብሔርን እስከ ዕለተ ሞቴ ይታገሰዋለሁ፣ ይሰማዋለሁ፣ በእርሱ እውነት እጸናለሁ፣ ጽድቅን ጠብቃለሁ፣ ንጽህናዬን ይጠብቃለሁ አለ። እግዚአብሔር አምላክ ስሙ ይባረክ።
እንዴት ደስ ይላል! ኖህ በዘመኑ እግዚአብሔርን እንደፈራ ሁሉ፣ አብርሃም በዘመኑ እግዚአብሔርን እንደፈራ ሁሉ፣ ኢዮብ በዘመኑ እግዚአብሔርን በመፍራት ኖረ። ለሰይጣን ነገረው እግዚአብሔር፣ ይሄ ሰው እኮ እኔን የሚፈራኝ ሰው ነው። ያያል እግዚአብሔር፣ ዛሬ እናንተን ያያል፣ እኔን ያያል፣ ሁላችንም ያያል፣ ልባችንን እግዚአብሔር ያያል። ማን ነው እግዚአብሔርን የሚፈራ ሰው በዚህ ዘመን በዚህ ጊዜ? አሁን ከትውልድ ፊት እግዚአብሔርን መፍራት እየራቀ ባለበት በዚህ ዘመን ትውልድ እግዚአብሔርን ከመፍራት ሕይወት እየራቀ እየሸሸ ባለበት በዚህ ዘመን እግዚአብሔር አምላክ እናንተን ያገኛችሁ። እግዚአብሔርን እየፈራችሁ እግዚአብሔርን ፍሩ። መልእክት አለኝ፣ እግዚአብሔርን ፍሩ። መልእክት አለኝ በድጋሚ እግዚአብሔርን በመፍራት ኑሩ። እግዚአብሔር አምላክ በዚህ ኑሮ ሁላችንንም ይባርከን። ትምህርቴን ማጠቃለያ ሲያደርገው እግዚአብሔርን በመፍራት መኖር በረከት አለው። እግዚአብሔርን በመፍራት መኖር ስኬት አለው። እግዚአብሔርን በመፍራት መኖር ከሞት ከውርደት ከጥፋት እንድናመልጥ እግዚአብሔር አምላክ ከጥፋት እንድናመልጥ ይረዳናል። እግዚአብሔርን ፍሩ። ይህንን ቪዲዮ የምትመለከቱ የጌታ ቤተሰቦች ለብዙዎች ሼር እንድታደርጉ፣ ይህንን መልእክት ለብዙዎች እንድታካፍሉ፣ በቤታችሁ በተለያየ መልክ ይህንን ትምህርት ደጋግማችሁ እንድትማሩ እንድትሰሙ በጌታ ፍቅር ላሳስባችሁ ወዳለሁ። በዚህ ዘመን ከትውልድ ፊት እግዚአብሔርን የመፍራት ማንነት በጠፋበት በዚህ ዘመን ከብዙ ሰዎች ቤት፣ ከብዙ ሰዎች ትዳር፣ ከብዙ ሰዎች አገልግሎት፣ ብዙ ሰዎች በሚሰሩበት በመስሪያ ቤት፣ በቢሮአቸው፣ በአገልግሎታቸው፣ በህይወታቸው፣ በኑሯቸው፣ በንግግራቸው፣ በአመጋገባቸው፣ በአለባበሳቸው፣ በመውጣት በመግባታቸው ብዙ ሰዎች እግዚአብሔርን ከመፍራት ህይወት እየራቁ ባሉበት በዚህ ዘመን ለእናንተ ግን አንድ መልእክት አለኝ። እግዚአብሔርን በመፍራት ኑሩ። እግዚአብሔርን በመፍራት መኖር ውስጥ ያለ በረከት እናንተን፣ ልጆቻችሁን፣ ትውልዳችሁን ያገኘው። እግዚአብሔር በዚህ ጸጋ ይባርካችሁ። ቀጣይ ሐሳቦችን በስፋት እንቀጥላለን። እግዚአብሔር አምላክ በዚህ ትምህርት እንድንጸና እንድንቆም ሁላችንንም ይርዳን። በቀጣይ ክፍል እንገናኛለን። ሻሎም